እሱም ቪዲዮ አንዱ እኛ መዳም ቤት ስንሰራ አንድ በጣም ትልቅ የምንሳሳተበት ነገር በደሞዛችን ጉዳይ የሚነሳ ነው። ሁለተኛው ደግሞ ከመዳሞቻችን ጋር እንዴት ነው ተስማምተን መስራት ያለብን የሚል ምክር የሚሰጥ ነው። ቪዲዮውን እስከ መጨረሻው በመከታተል ይቆዩ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡ። ከወደዳችሁት ላይክ ሼር አድርጉ። መዳም ቤት የምትሰሩ ልጆች እኔ በመዳም ቤት እያለሁ የተሳሳትኩትን ነገር ልንገራችሁ። ደሞዛችን ሲመጣ የፈለግነው ነገር እናደርግ፣ ምንም ሳናስቀምጥ ሲቀር ችግር የለውም የሚቀጥለው ወር ደሞዝ ይመጣ የለ እንዴ ይጥፋ ይለቃ ምን ችግር አለው? ቀኑ እንደሆነ ይሮጣል። የተሳሳተ ነገር ነው። መዳም ቤት ሆኜ የተሳሳትኩት ነገር ይሄ ነው። ሌላው ቀጣዩ ደሞዝ ይመጣ፣ አሁንም ሌላ ስህተት ዘሴም እሰራለሁ፣ ሌላ ሶስተኛም ይመጣል። እንዲህ እያልኩ 4 አመት ፈጅቻለሁ። ከአሁኑ አስቡበት። በጣም የሚቀጥለው ደሞዝ ይመጣል ችግር የለውም አዲ የምትሉት ነገር ነገ ሌላ ነገር ነው ይዞባችሁ ይመጣል። ገንዘባችሁን ለመቆጠብ ትቸገራላችሁ። ስለዚህ ከዚሁ ወር ደሞዛችሁ አስቡበት። ማዳሞቻችሁ ሊያናድዷችሁ ሲሞክሩ ማድረግ ያለባችሁ አንድ ነገር ብቻ ልንገራችሁ። አንድ ነገር ብቻ። እናንተ ለማናደድ ሲሞክሩ ብዙ ማዳሞች ሆን ብለው ነው ለማናደድ የሚነሱት። ሆን ብለው ማለት ነው። የምታዩና የምትወጂው ነገር ለይቶ ያውቃሉ። ምን ስራ ስትሰሪ ጥሩና ምን ስራ ስትሰሪ ደግሞ መጥፎ እንደሆነ ያውቃሉ። እና ደግሞ ከመሬት ተነስተው ሆን ብለው ሊያናድዱሽ ይመጣሉ። በዛ ሰዓት ምን ማድረግ አለብሽ መሰለሽ? ከስራ ውጪ በምንም ሊያናድዱን አይችሉም። በስራ ነው የሚያናድዱን። ይሄ ስራ ድርርርር አርግታ በአንድ ማዘዝ የሶስት ቀን ስራ በአንድ ሰዓቱ ሰርተሽ እንድትጨርሽ ትፈልጋለች። የ3 ቀን ስራ ወይ ደግሞ አጽድተሽ ፏ አርግተሽ የጨረሽውን ስራ አልጸዳም፣ እንደገና የሆነ የታጠበው ነገር አልታጠበም፣ እንደገና ያልቆሽሸው ነገር ቆሽሿል አውቃ ማለት ነው። ብላሽ ማታውቀዋ ሴትዮ ድንገት ብድግትና እንደዛ ትችላለች። እንደዛ ካለችሽ ልታናደድሽ ነው ማለት ነው። ስለዚህ እንዲሳካላት አታድርጊ። ቆሽሿል ምናምን ካለችሽ ወይ ቆሽቻ እንደ ፊትሽ ልውጥ ሳይል ማለት ነው። መስራትሽ እኮ አይቀርም። አዝዝሽ እኮ ተነስተሽ መስራትሽ አይቀርም ማለት በቃ ፊትሽ ውስጥሽ ርር እያለ ቢሆን ፊትሽን ፈገግ አድርገሽ ወይ ቆሽሿል እንዴ ብለሽ ተነስተሽ ብድግ ብለሽ ማጽዳት መሄድ። እንትኑን እዛ ሄድሽ ሂጂ ፎቁ ላይ ሄደሽ እንትን አድርጊ ካለችሽ ብድግ ብለሽ ተነስተሽ መሄድ መስራት። እሷ የምትፈልገው አንቺን ለማናደድ ስለሆነ ተነስተሽ ፈገግ ብለሽ ሄደሽ መስራትሽ እሷ መልሶ ያናዳታል። ወይ ደግሞ ተይው በቃ ሌላ ስራ ካለሽ በቃ ተይው እሱን ያኛውን ስራ ስሪ ምናምን ነው የምትልሽ። ያሰበችው አልተሳካላትማ። እሷ ያሰበችው አንቺን ለማናደድ ነው። አንቺ ደግሞ ደስተኛ ነሽ፣ አልደበረሽም። በትእዛዟ አልጸዳም ትሽ ወይ አልጸዳም እንዴ ኦኬ ምናምን ብለሽ ብድግ ብለሽ መስራት። ፎቅጅና እንደዚህ ኦኬ ችግር የለውም። ኧረ ይሄን በትክክል አልተኮስኩትም እንዴ ብለሽ መተኮስ መስራትሽም አይቀርም። እሷም ደግሞ ያሰበችው ነገር ተሳካላት ማለት ነው። በአንድ ድንጋይ 2 ወፍ መታሽ ማለት አይደለ? ስለዚህ እየተናደርሽን ቢሆን ተነስተሽ መስራትሽን ስታይ እንዲያይታሽ በቃ ታዩ ያንን ስሪ ትልሻለች። አለመናደድሽን ስታይ ማለት ነው። እና አትናደዱ፣ አስመስሉ ነው በአጠቃላይ። ደስተኛ ሆናችሁ አስመስሉ። ፈገግ በል። እኔ ሰው ምናደድ አይመስለውም እኮ እኔ እንደኔ ተናዳጅ የለም፣ ግን ሰው ምናደድ አይመስለውም። ነገሩ ቤተሰብም አይመስለውም። እኔ እንዴት ነው ወደዳችሁት ምክሩን? ይሄንን ምክር ተግባራዊ ለማድረግ ፈቃደኛ ሆኖ ይጠቅማችኋል። ከጠቀማችሁ ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ። ባይ